ሰላም ሰላም የኤቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው የሲኦሲ ጥያቄዎችን አብረን እንሰራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ መልእክት እንዲደርሳችሁ የደወል ምልክትን በመጫን ኖቲፊኬሽን እንዲደርሳችሁ እንድታደርጉ እንነግራችኋለን። ይህ ደግሞ ለሌሎ ጓደኞችም ሰብስክራይብ እንዲያደርጉ በማድረግ እኛንም እንድታበረታቱ እንላለን። ወደ ጥያቄው እንሄዳለን። የመጀመሪያ ጥያቄያችንን ስንመለከት a 24 years old woman gravidatu para 1 present to the clinic at 16 week of gestation for her second antenatal care visit ነው ማለት ነው። she complain of feeling tired and dizzy. On examination her conjunctiva is pale. Lab result show hemoglobin 9 gram per deciliter ነው ማለት ነው። What is the most appropriate management of this patient ነው የሚለው ማለት ነው። ጥያቄያችንን በደንብ በምንመለከትበት ጊዜ የ24 ዓመት እድሜ ያላት እናት ነች። እንደገና ደግሞ 2 ጊዜ የጸነሰች እንዲሁም 1 ጊዜ የወለደች እናት ነች ማለት ነው። ግራቪዳቱ ኤንድ ፓራዋን ማለት ነው። እና ደግሞ እርግዝናው ከጀመራት 16ኛ ሳምንቷ ነው። 16ኛ ሳምንት ነው። አንቲናታል ኬር ቪዚት ስታደርግ የሁለተኛዋ ነው ማለት ነው። ሁለተኛዋ ሳምንት ሁለተኛዋ ቪዚት ነው ማለት ነው። እና ኮምፕሌን ያደረገችው ምንድነው? ፊል የምታደርገው በጣም ድካም አለ፣ ይደክማታል። እንደዚሁም ደግሞ እንደዚህ የማቅለሽለሽ ስሜት አላት ማለት ነው። ያቅለሸልሻታል፣ ይደክማታል። እነዚህ ምልክቶች አሉ ማለት ነው። እኛ ደግሞ ኤግዛማይን በምናደርግበት ጊዜ ኦን ኤግዛሚኔሽን ሄር ኮንጃክቲቫ ኢዝ ፓል መሆኑን ያሳያል ማለት ነው። ኮንጃክቲቫ ፓል ሲሆን አኔሚክ መሆኗን ያሳያል ማለት ነው። አኔሚክ ነች። በዚሁም በተጨማሪ ራብድ ዲዛርት ሻው ሄሞግሎብኗ 9 ግራም ፐር ዴሲሊትር ነው ማለት ነው። ሄሞግሎብኗ ቀንሷል ማለት ነው። ስለዚህ ዋት ኢዝ ዘ ሞስት አፕሮፕሪየት ማኔጅመንት ፎር ዚስ ፔሸንት ምንድነው የምናደርገው ነው የሚለው ማለት ነው። ኤ ላይ ስንመጣ ሪአሹር ዘ ፔሸንት ኖ ትሪትመንት ኒድድ ሪአሹር ዘ ፔሸንት ኖ ትሪትመንት ይላል። ቢ ስንመጣ ስታርት አይረን ኤንድ ፎሊክ አሲድ ሰፕሊመንቴሽን። ሲ ሪፈር ፎር ብለድ ትራንስፊውሽን። ዲ ስኬጁል ፎር ኢሚዲየት ዴሊቨሪ ይላል። እዚህ ዲም አይሆንም። ስኬጁል ፎር ኢሚዲየት ዴሊቨሪ አይሆንም፣ ምክንያቱም ገና ነች። ሌላ ለዴሊቨሪ ምንም የሚያሳይ እንትን የላትም። ሪፈር ፎር ብለድ ትራንስፊውሽን በዚህ ባላት ሄሞግሎብን ብለድ ትራንስፊውሽን አያስፈልጋትም ማለት ነው። 9 ነው። ከዚህ ዝቅ ብል ቢያንስ እስከ 7 ብሄድ ብለድ ትራንስፊውሽን ሊያስፈልጋት ይችላል። በዚህ ሁኔታ ግን ብለድ ትራንስፊውሽን አያስፈልጋትም ማለት ነው። ቢ ላይ ስንመጣ ስታርት አይረን ኤንድ ፎሊክ አሲድ ሰፕሊሜንቴሽን ዘ ኮሬክት አንሰር ይሆናል ማለት ነው። ምክንያቱም ያለባትም አኔሚክስ የሆነች ስለሆነ ቀጥታ አይረን እና ፎሊክ አሲድ ሰፕሊመንት እንድትጀምር እናደርጋታለን ማለት ነው። ሪአሹር ዘ ፔሸንት ኖ ትሪትመንት የምንለው እሱም ትክክለኛው መልስ መሆን አይችልም ማለት ነው። ስለዚህ ስታርት አይረንን ፎሊክ አሲድ ሰፕሊመንቴሽን ያስፈልጋታል ማለት ነው። ስለዚህ ዘ ኮሬክት አንሰር የሚሆነው ቢ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ ስንመጣ ሁለተኛው ጥያቄ 25 year old female client was admitted to operating room after spinal injury አለባት። the nurse is charged schedule an IV line and start administering 1000 ml 0.9% of normal saline administer ተደርጎላታል ማለት ነው። ኤንኤስ ተደርጎላታል። ቢፎር ዘ ሰርጀሪ ስታርትድ ሰርጀሪ ከመደረጉ በፊት ማለት ነው። ብለድ ፕሬሸር ኤንድ ፐልስ ስታርትድ ቱ ዲክላይን። አሁን ብለድ ፕሬሸሯ እና ፐልስ ሬቷ ምን እያደረገ ነው? ዲክላይን እያደረገ ነው ማለት ነው። ፔሸንትስ ስኪን ቢካም ሆት ኤንድ ፍለሽድ። እንዲሁም ደግሞ የፔሸንታችን ስኪን ቢካም ሆት እየሆነ ነው፣ እንደገና ደግሞ ፍለሽድ እየሆነ እየመጣ ነው ማለት ነው። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ሜዲካል ዲያግኖሲስ ነው። ይህንን በተሰጠነ ኢንፎርሜሽን በመመልከት ምንድነው ሜዲካል ዳያግኖሲስ ልናደርግ የምንችለው ምንድነው ነው የሚለው። ኤ ላይ ስንመጣ ሴፕቲክ ሾክ ይላል። ቢ ኒውሮጄኒክ ሾክ፣ ሲ አናፍላቲክ ሾክ፣
ዲ ላይ ስንመጣ ደግሞ ሃይፖቮሊሚክ ሾክ ይላል ማለት ነው። ሃይፖቮሊሚክ ሾክ የምንለው ብዙ ጊዜ ዲዩ ቱ ሎስ ኦፍ ፍሉድ የሚመጣ ሾክ ነው ማለት ነው። ይሄኛው አናፍላቲክ ሾክ የምንለው ደግሞ ሪሌትድ ቱ አላርጂክ ነው። አናፍላቲክ ሾክ ሪሌትድ ቱ አላርጂክ ነው ማለት ነው። እንደገና ኒውሮጄኒክ ሾክ ላይ ስንመጣ ኒውሮጄኒክ ሾክ ሪሌትድ ቱ ዋት ስፓይናል ኢንጁሪ ነው። ስፓይናል ኢንጁሪ ሲኖር ሪሌትድ ቱ ስፓይናል ኢንጁሪ አፒል ሊያደርግ የሚችል ሾክ ነው ማለት ነው። ኒውሮጄኒክ ሾክ ነው ማለት ነው። ሌላው ኒውሮጄኒክ ሾክ ለየት የሚያደርገው ምንድነው? ብዙ ጊዜ ኒውሮጄኒክ ሾክ ብራዲካርዲክ ነው። እነዚህ ሃይፖቮሊሚክ አናፍላቲክ እና ሴፕቲክ ሾክን ስንመለከት ታኪካርዲክ ናቸው ብዙ ጊዜ። ይሄኛው ግን ኒውሮጄኒክ ሾክ የምንለው ብራዲካርዲክ ነው ማለት ነው። ስለዚህ ስፓይናል ኢንጁሪም ስለሆነ ያለባትም ስለዚህ መልሳችን ሊሆን የሚችለው ኒውሮጄኒክ ሾክ ነው ማለት ነው። ስለዚህ ኒውሮጄኒክ ሾክ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ስፓይናል ኢንጁሪ ነው ያለባት፣ ስፓይናል ኢንጁሪ ነው። ከዛም በተጨማሪ ደግሞ ምን እያደረገ ነው? ፐልሷ ዲክላይን እያደረገ ነው። ቅድም እንዳልኳችሁ ኒውሮጄኒክ ሾክ ብዙ ጊዜ ብራዲካርዲክ ነው። እንደገና ደግሞ ኢንጁሪ የሚኖረው የምንለው ስፓይናል ኢንጁሪ ነው። ብዙ ጊዜ በስፓይናል ኢንጁሪ ሀፕን ሊያደርግ የሚችል ሾክ ነው እና ሜዲካሊ ትክክለኛ ዲያግኖሲስ ልናደርግ የምንችለው ኒውሮጄኒክ ሾክ ነው ማለት ነው። መልሳችን ቢ ይሆናል ማለት ነው። ኦኬ ሶስተኛ ጥያቄ ላይ ስንመጣ ኤ ውመን ኢን አክቲቭ ሌበር ኢዝ ፋውንድ ቱ ሃቭ ፉሊ ሰርቫይካል ዳይሌሽን ሺ ስታርትስ ቢሪንግ ዳውን ዊዝ ኮንትራክሽን ዘ ፌታል ሄድ ኢዝ ቪዚብል አት ዘ ፔሪኒየም። ፌታል ሄዱ ቪዚብል ነው፣ አት ዘ ፔሪኒየም ቪዚብል ነው ማለት ነው። ዊች ኦፍ ዘ ፎሎዊንግ አክሽን ኢዝ ሞስት አፕሮፕሪየት? ሞስት አፕሮፕሪየት የሆነው አክሽን የትኛው ነው ይለናል ማለት ነው። ስለዚህ ይህንን ጥያቄ በምንመለከትበት ጊዜ ኖርማል ኦኬ ሌበሩ ኖርማል ነው፣ አክቲቭ ሌበር ላይ ገብታለች። እነዚህ ፌዝ ኦፍ ሌበር ላይ አክቲቭ ሌበር ላይ ነች። የዛ አክቲቭ ሌበር ላይ ስትሆን ነው ሰርቬክስ ፉሊ ዳይሌሽን ነው። ሰርቬክስ ፉሊ ዳይሌትድ ሆኗል ማለት ነው። እና ሺ ስታርት ቢሪንግ ዳውን ዊዝ ኮንትራክሽን። ኮንትራክሽኗን በጣም አሪፍ ነው፣ ጥሩ ኮንትራክሽን አለ። ዘ ፌታል ሄድ ኢዝ ቪዚብል አት ዘ ፔሪኒየም። ፔሪኒየም ላይ ፌታል ሄዱ ቪዚብል ነው ማለት ነው። ስለዚህ ምንድነው ኢንካሬጅ የምናደርገው ወይ ደግሞ ምንድነው አክሽን ልንወስድ የምንችለው አክሽን ምንድነው ነው? ሁሉ ነገር ኖርማል ነው። ኤ አፕላይ ፋንዳል ፕሬሸር። ቢ ላይ ስንመጣ ኢንካሬጅ ዘ ማዘር ቱ ፑሽ ዊዝ ኢች ኮንትራክሽን። ሲ ፔሪኒየም ፐርፎርም አን ኢሚዲየት ሲዘሪያል ሴክሽን። ዲ ላይ ስንመጣ አስክ ዘ ማዘር ቱ ስቶፕ ፑሽንግ ይላል። አስክ ዘ ማዘር ቱ ስቶፕ ፑሽንግ አይሆንም። ፐርፎርም አን ኢሚዲየት ሲዘሪያል ሴክሽንም አናደርግም፣ ምክንያቱም ኮንትራክሽኗ ጥሩ ነው፣ ምንም ችግር የለበትም። ቢ ላይ ስንመጣ ኢንካሬጅ ዘ ማዘር ቱ ፑሽ ዊዝ ኢች ኮንትራክሽን። ቢ ላይ ያለው መልሳችን ትክክለኛ መልስ ይሆናል ማለት ነው። ስለዚህ እናትየዋ ምን እናደርጋታለን? ኢንካሬጅ እናደርጋለን ማለት ነው። ፑሽ እንድታደርግ ኮንትራክሽን በመጣ ቁጥር ፑሽ እንድታደርግ ኢንካሬጅ እናደርጋለን ማለት ነው። ሌሎቹ ነገሮች ሁሉ ከዚህ በኋላ የሚሆኑ ናቸው እንጂ እንደ መጀመሪያ ልናደርግ የምንችለው ኢንካሬጅ ዘ ማዘር ቱ ፑሽ ዊዝ ኢች ኮንትራክሽን ነው። አፕላይ ፋንዳል ፕሬሸርም የምናደርገው ኮንትራክሽኗ ፑር ሲሆን ነው። ኮንትራክሽኗ ፑር ቢሆን ፕሬሸር አፕላይ ልናደርግ እንችላለን። ግን አሁን የሷ ኮንትራክሽን በጣም ጥሩ ስለሆነ እናትየዋን ኢንካሬጅ ነው የምናደርገው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ቢ ትክክለኛ መልስ ይሆናል ማለት ነው። ኦኬ አራተኛ ጥያቄ ላይ ስንመጣ a 15-year-old woman complain of fatigue, weight gain, dry skin, constipation and cold intolerance. Constipation and cold intolerance. On examination, her face appear puffy and her voice is hoarse. Lab results show low free T4. ቲ4ዋ በጣም ዝቅተኛ እንደሆነ ያሳያል። ኤንድ ሃይ ቲኤስኤች ሌቨል፣ ቲኤስኤች ሌቨሏ ከፍተኛ ነው ማለት ነው። ቅድም እንደ ጥያቄው ላይ እንዳነበብን እንደው ገና እዚች ጋር ኮልድ ኢንቶለራንስ የሚለውን ነገር ብቻ በማየት ጥያቄያችንን
ማግኘት ወይ ደግሞ የጥያቄውን መልስ ማግኘት እንችላለን ማለት ነው። ኮሊን ቶለራንስ አለ። እንደገና ደግሞ አዲሽናሊ ራፕድ ሪዛልት የሚያሳየው ምንድነው? ሎው ሌቨል ኦፍ ምን አለ? ፍሪ ቲ4 እና ቲ4 ሎው ቲ4 ያሳያል። እንደገና ደግሞ ምን አለ? ሃይ ታይሮይድ ስቲሙሌቲንግ ሆርሞን ሌቨል ይታያል ማለት ነው። ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ? ኤ ታይፕ 1 ዲኤም፣ ቢ ሃይፖታይሮዲዝም፣ ዲ ሃይፐርታይሮዲዝም ኖ ሲ ሃይፐርታይሮዲዝም። ዲ ላይ ስንመጣ ደግሞ ታይፕ 2 ዲኤም ይላል ማለት ነው። እና ብዙ ጊዜ ሃይፐርታይሮዲዝም ሲሆን ሂት ኢንቶለራንስ ናቸው። ሃይፖታይሮዲዝም ሲሆኑ ደግሞ ኮልድ ኢንቶለራንስ። እንደገና ደግሞ ቲኤስኤቻቸው ኢንክሪዝ ያደርጋል ማለት ነው። ሃይፖታይሮዲዝም ላይ ሲሆን ቲኤስኤች ኢንክሪዝ ያደርጋል። ዲክሪዝ ኦፍ ቲ3 እና ቲ4 ዲክሪዝ ያደርጋል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ሲ ሃይፖታይሮዲዝም ነው ማለት ነው። ኖ ቢ ሃይፖታይሮዲዝም። ቢ ላይ ሃይፐር ሳይሆን ቢ ሃይፖታይሮዲዝም ይሆናል ማለት ነው። እናንተ በተቃራኒ ሃይፐርታይሮዲዝም ደግሞ አሁን በነገርኳችሁ ምልክት መያዝ ትችላላችሁ። ሆት ኢንቶለራንስ ነው። ሃይፐር ሲሆን ሆት ኢንቶለራንስ ነው። እንደገና ደግሞ እነዚህ ሆርሞኖቹ በጣም በዛው የመዛባት ነገር ይኖራቸዋል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ሃይፖታይሮዲዝም ነው ማለት ነው። አምስተኛ ጥያቄ ላይ ስንመጣ 32 year woman present with vaginal bleeding and lower abdominal cramp. She is 10 weeks pregnant. On examination, the cervix is open, cervix open now, and product of conception are partially visible. ፕሮዳክት ኦፍ ኮንሳፕሽን ወይም ደግሞ እርግዝና የተጸነሰው ጽንሱ ፓርሻሊ ቪዚብል ነው ማለት ነው። ዋት ኢዝ ዘ ሞስት አፕሮፕሪየት ኢኒሻል ማኔጅመንት? ኢኒሻል ማኔጅመንታችን ሊሆን የሚችለው የትኛው ነው የሚለው። ከዛ በፊት ኬዙን ምን እንደሆነ ማወቅ ያስፈልጋል። ኬዙ አቦርሽን ኬዝ ነው። አቦርሽን ኬዝ ነው። እንደገና ደግሞ ብሊዲንግ አላት። ቫጃይናል ብሊዲንግ አለ። ሎወር አብዶሚናል ክራምፕ አለ። ኤግዛማይን ስናደርግ ሰርቬክስ ኦፕን ሆኗል። እንደገና ደግሞ ፕሮዳክት ኦፍ ኮንሰፕሽን ፓርሻሊ ቪዚብል ነው። ስለዚህ ምንድን ነው የምናደርገው ነው። ስለዚህ የተለያዩ ታይፕስ ኦፍ አቦርሽኖች አሉ። እነዚህ ኢንኮምፕሊት አቦርሽን፣ ኮምፕሊት አቦርሽን፣ ሚስድ አቦርሽን፣ ትሪትድ አቦርሽን የሚባሉ ከዚህም ሌላ የአቦርሽን አይነቶች አሉ። እነዚህን በዚሁ እግረ መንገዳችሁን እንድታዩ ላሳስባችሁ ፈልጋለሁ። ሌላ ስለዚህ በዚህ ደግሞ ጥያቄያችንን ስንመለከት ምንድነው አሁን ኢንኮምፕሊት አቦርሽን ነው። ኢንኮምፕሊት አቦርሽን ነው። ምንድነው የምናደርገው ነው። ኤ ላይ ስንመጣ ኦብዘርቭ ኤንድ ዲስቻርጅ፣ ቢ አድሚኒስተር አንቲባዮቲክ ኤንድ ሰንድ ሆም፣ ሲ ፐርፎርም ዩትራይን ኢቫኩዌሽን፣ ዲ ስታርት ኦክሲቶክሲን ኢንፊውዥን ይላል። ዲም አይሆንም። ስታርት ኦክሲቶክሲን ኢንፊውዥን አናደርግም። ፐርፎርም ዩትራይን ኢቫኩዌሽን ትክክለኛ መልስ ይሆናል። ምክንያቱም አቦርሽኑ ኦልሬዲ ጀመራት አቦርሽን ስለሆነ መጨረስ ስለሚያስፈልግ ፐርፎርም ዩትራይን ኢቫኩዌሽን በማድረግ አቦርሽኑን መጨረስ ያስፈልጋል ማለት ነው። ትክክለኛ መልሳችን ሊሆን የሚችለው ሲ ነው። አድሚኒስተር አንቲባዮቲክ እንደ ሰንድ ሆምም አይሆንም። ኦብዘርቭ እንደ ዲስቻርጅ አይሆንም። ስለዚህ ፐርፎርም ዩትራይን ኢቫኩዌሽን ነው መልሳችን ሊሆን የሚችለው ማለት ነው። ሲ ትክክለኛ መልስ ይሆናል ማለት ነው። ኦኬ ወደ መጨረሻው አንድ ጥያቄ እንመለከታለን። a 34 year old patient was admitted to emergency department with failing accident from a roof. ከሩፍ ላይ ወድቋል ማለት ነው። on physical examination there was bleeding from the affected body part. affected ከሆነ body part ላይ bleeding አለ and the fracture is what involved as the interior width of the humerus. entire width of the humerus. ሂውመረስ አፐር ኤክስትሪሚቲ ላይ ላርጀስት ቦን ነው ሂውመረስ ማለት ነው። አፐር ቦዲ ኤክስትሪሚታችን ላይ ትልቁ ላርጀስት ቦን የምንለው የሂውመረስ ቦናችን ነው። እና ደግሞ ምንድነው ኢንታየርድ ነው። ኢንታየር ዊድዝ ኦፍ ዘ ሂውመረስ ኦልሬዲ ኮምፕሊት የሆነ ፍራክቸር ነው የተከሰተው። ኢንታየር ዊድዙ ኢንታየርድ የሚለው ኮምፕሊት ሙሉውን ነው ማለት ነው። እና ኮምፕሊት የሆነ ፍራክቸር ነው ያለው ማለት ነው። ስለዚህ what is appropriate classification of the fracture?
ፍራክቸሩ ክላሲፊኬሽን ትክክለኛው ክላሲፊኬሽን የትኛው ነው ነው የሚለው። ኤ ላይ ስንመጣ ኮምፕሊት ፍራክቸር፣ ቢ ሲምፕል ፍራክቸር፣ ሲ ላይ ስንመጣ ኮምፕረስድ ፍራክቸር፣ ዲ ክሎዝድ ፍራክቸር ይሆናል። ብዙ ጊዜ ሲምፕል ፍራክቸር እና ክሎዝድ ፍራክቸር ኢንተርቼንጀብል ናቸው። እነሱ አይሆኑም፣ ሁለቱን እናስወጣለን። ሲ ደግሞ ኮምፕረስድ ፍራክቸር የምንለው ብዙ ጊዜ ኮምፕረስድ ፍራክቸር የምንለው የቨርተብራል ቦን ፍራክቸር ሲኖር የሚከሰት ነው ማለት ነው። ኮምፕረስድ ፍራክቸር የምንለው ቨርተብራል ቦን ፍራክቸር ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ኤ ላይ ያለው ኮምፕሊት ፍራክቸር ነው ማለት ነው። ምክንያቱም ኢንታየርድ ዊዝ ኦፍ ዘ ሂውመረስ፣ ኢንታየርድ ሚንስ ኮምፕሊት የሆነ ሂውመረስ ፓርቱ ሙሉ በሙሉ ፍራክቸር ተከስቶበታል ማለት ነው። ስለዚህ ኮምፕሊት ፍራክቸር ትክክለኛ መልሳችን ይሆናል ማለት ነው። እናንተ ከዚች ጋር ሪሌትድ የሆኑ ነገሮችን ማየት ያስፈልጋል። ኮምፕሊት ፍራክቸር ምንድነው? ኮምፕረስድ ፍራክቸር ምንድነው? እንደዚሁም ደግሞ ከዚህ በተጨማሪ ሌሎች አሉ። ስትሬን ስፕሬን የሚባሉ እነዚህ እንደ ውልቃት ስብራት የምንላቸውን ነገሮች በደንብ ማየት ያስፈልጋቸዋል ማለት ነው። ስለዚህ እነዚህን ነገር በደንብ እንድታዩ እናበረታታችኋለን። ስለነበረን ቆይታ እናመሰግናለን። የኢቢኤም ነርሲንግ ቲቶሪያል ነው። እንድንሰራላችሁ የምትፈልጉ ጥያቄዎች ካሉ ወይም ደግሞ እንድሰራላችሁ በቲቶሪያል እንድናቀርብላችሁ የምትፈልጉ ቶፒኮች ካላችሁ አስቀምጡልን። እናመሰግናለን።